580 450 350 እንደዛ ይሆን የነበረ ስኳር እስቲ እንመልከተው። መጀመሪያ ቆይ እቺ ሻይ ከመውሰድ በፊት የዕለት ስኳር ቼክ መደረግ አለበትና ያው እንደምታዩት እዚህ ጋር ምንም ቁጥር የለም። እቺን ስትሪፕ ላስገባ እንደዚህ ነው። እስቲ ደግሞ ወስጄ እንግዲህ ዕለቱን ውጤት በጋራ እንመልከት። በጣም ጥሩ። ምን ሊሆን እስቲ ይታያል? ስንት ይላል? 78። እንግዲህ ያው እንደ ብዙ ጊዜ እንደምነግራችሁ እኔ ለብዙ ዓመታት ለ7 ዓመታት ስኳር ታማሚ ነበርኩኝ። ዛሬ ስኳራችሁን፣ ግፊታችሁን፣ ኮሌስትሮላችሁን ታከሙ ስንል ያለ ምክንያት አይደለም። በራሳችን የሞከርነውን፣ ያየነውን፣ የቀመስነውን፣ የዳሰስነውን ነውና ስለዚህ እርሶም በስኳር በሽታ በቁም ከመሰቃየት እና እንደዚሁም ሄዶም ደግሞ ሌላ አደጋ ውስጥ ከመግባት እንደዚህ ታክመው መዳን ይችላሉ። ዞይ ሜዲኬሽን በአሁኑ ሰዓት በርካቶችን በዚህ መልክ ከትልልቅ ውጤት ከኢንሱሊን ጭምር ሰዎች ወጥተው በጤና እንዲኖሩ እያደረገ ነው። ለዘመናት መድኃኒት የሚቅሙ ሰዎች ከመድኃኒታቸው ወጥተው ነፃ ሆነው እየኖሩ ናቸው ያሉትና እርሶም መጠቀም ይችላሉ። አድራሻችን መገናኛ ሲቲ ሞል ከደራርቱ ህንፃ መደዳ ሲቲ ሞል 5ኛ ፎቅ ላይ እንገኛለን። በስኳር በሽታ ለምን ይሞታሉ? ለምን ይሰቃያሉ? በደም ግፊትን፣ በኮሌስትሮልን፣ ከልክ ባለፈው ውፍረትን ለምን ይቸገራሉ? ስልካችን 0956 81 82 83 ወይም 0956 40 00 40 ላይ በመደወል ዞይ ሜዲኬሽንን አግኝተው ካሉበት ችግሮች ነፃ እንደወጡ ምክራችን ነው። ሐኪም መስፍን አመሰግናለሁ።